Hello everybody, welcome to Economics Academy. In our today's video, we will discuss about unemployment. So, በዚህኛው ቪዲዮ unemployment እና የunemployment አይነቶች ዲስከስ እናደርጋለን ማለት ነው። So, let's begin with defining unemployment. በስታንዳርድ አማሪክ ዲፊኒሽኑ unemployment ማለት ስራ አጥነት ማለት ነው። So, unemployment is a situation where individuals who are willing and capable of working and are actively searching for a job but are unable to find any. This is to mean that አንድ ሰው ስራ አጥ ነው የምንለው ሶስት ነገሮች ሲያሟላ ነው። መጀመሪያ ሶስት ነገሮች ማሟላት አለበት ማለት ነው። የመጀመሪያው who are willing መሆን ለስራ ፈቃደኛ የሆነ ማለት ነው። አቅም እና ችሎታ ያለው። ሁለተኛ ደግሞ actively searching for a job. He has to actively search for a job. ስራ እየፈለገ ያለ መሆን አለበት። ሶስተኛ ደግሞ ስራ ያላገኘ እየፈለገ ያለ ግን ስራ ያላገኘ እንደዚህ አይነት ኮንዲሽን ውስጥ ያለ ነው unemployed የምንለው ማለት ነው። So unemployment በunemployment rate measure ይደረጋል። unemployment rate ደግሞ the ratio of unemployed individuals to the total labor force times 100 ተደርጎ ይሰራል ማለት ነው። አሁን ላበር ፎርስ ላበር ፎርስ ውስጥ የማይካተቱ አንዳንድ ሰዎች አሉ ማለት ነው። ለምሳሌ not employed and not looking for a job which includes early retirees and full-time students cannot be considered as a member of the labor force. ስለዚህ ተማሪዎችና ራሳቸውን ከስራ ያገለሉ ስራ የማይፈልጉ እነዚህ not in the labor force እንላለን ማለት ነው። ሌሎቹ employed unemployed የታወቁ ስለሆነ ነው። So labor force typically የኤምፕሎይድ እና የአንኤምፕሎይድ ሳሚሽን ነው ማለት ነው። እንደ ኤግዛምፕል ይህ ከላይ የምታዩት የኢትዮጵያ አንኤምፕሎይመንት ሬት ነው ከ2010 እስከ 2015 የነበረ ማለት ነው። ይሄ የወርልድ ባንክ ዳታ ነው እና አንኤምፕሎይመንት ሬቱ በ2010 2.9 አካባቢ ነበረ፣ በ2015 3.4 አካባቢ ሆነዋል ማለት ነው። ሶ አንኤምፕሎይመንት በአራት ይከፈላሉ። እነዚህ ደግሞ ፍሪክሽናል፣ ስትራክቸራል፣ ሳይክሊካል ኤንድ ሲዝናል ተብለው ይታወቃሉ ማለት ነው። እነዚህ kinds of unemployment each type has a different cause and characteristics. So let's discuss with the first one, that is the frictional unemployment. So the first one is frictional unemployment. Frictional unemployment occurs when people are temporarily unemployed while transitioning from one job to another or entering the workforce for the first time. It typically reflects the time it takes for workers to search for a new job that suits their skills, preferences or location. እዚህ አይነት unemployment ቴምፖራሪ ነው ማለት ነው እና በሄልዝ ኢኮኖሚ ውስጥ ደግሞ ያለ ነው ማለት ነው። because ይህ happen የሚያደርገው ለምሳሌ አንድ ሰው የነበረውን ስራ ትቶ ሌላ አዲስ የተሻለ ስራ ለመፈለግ የመጀመሪያውን ሲተውና አሁን ስራ ላይ እየፈለገ ያለ ስራ እስከሚያገኝ ድረስ አንኤምፕሎይድ ሆኖ ይቆያል አይደለ? ሶ ይሄን ታይፕ ኦፍ አንኤምፕሎይመንት ነው አሁን ፍሪክሽናል አንኤምፕሎይመንት የምንለው። ሁለተኛ ደግሞ ለምሳሌ ተማሪዎች ከኮሌጅ ኦር ከዩኒቨርሲቲ ተመርቀው ሲወጡ ስራ እስከሚያገኙበት ያሉ ጊዜ ማለት ነው። ይሄን አሁን ጊዜ አንኤምፕሎይድ ሆነው የሚቆዩበት ጊዜ ይሄ ፍሪክሽናል አንኤምፕሎይመንት ይባላል ማለት ነው። ሌላው ደግሞ ለምሳሌ ከላበር ፎርሱ ጋር ያልተቀላቀለ በእድሜ ምክንያት ኋላ ግን ወደ ላበር ፎርስ ሲቀላቀል አሁን ኒው አንኤምፕሎይድ አለ ማለት ነው። ስራ እስከሚያገኝ ያለው ድረስ አሁን ይሄ በፍሪክሽናል አንኤምፕሎይመንት እንለዋለን ማለት ነው። ስናጠቃልል ፍሪክሽናል አንኤምፕሎይመንት often seen as a healthy part of the economy because it reflects workers searching for a job that are a better fit for their skills or preferences. The second type of unemployment is a structural unemployment. ስትራክቸራል አንኤምፕሎይመንት ስንል ደግሞ የኢኮኖሚክ ስትራክቸሩ ሲቀየር ለምሳሌ ይሄ ላበር ኢንተንሲቭ የነበረው ወደ ካፒታል ኢንተንሲቭ ሲቀየር ማለት ነው። የሰው ኃይል በሰው ኃይል ተጠቅመን የምናመርተው የነበረውን ነገር አሁን ዲዩ ቱ ቴክኖሎጂካል አድቫንስመንት ላበር ኢንተንሲቭ የነበረውን ካፒታል ኢንተንሲቭ ሲጠቀም ማለት ነው። ሶ this usually happen when there is a mismatch between the skills that workers have and the skills that employers need. so ይሄ ማለት ለምሳሌ ሰዎች ያላቸውን ችሎታ፣ አቅም እና ስኪል ቀጣሪው ከሚፈልገው በታች ሆኖ ሲገኝ ማለት ነው። ሶ እዚህ ጋር ኮንስታንት አፕዴቲንግ ሪትሬኒንግ ይፈልጋል ማለት ነው።
የአንኤምፕሎይመንት ሪዲስ እንዲደረግ ማለት ነው። ሶ ዲስ ካን አልሶ አራይዝ ዲው ቱ ቼንጅ ኢን ኢንዱስትሪስ ቴክኖሎጂ ኦር ጂኦግራፊ ዛት ሪዲዩስስ ዘ ዲማንድ ፎር ሰርቴን ታይፕ ኦፍ ላበር። ሶ ይሄ በኢንዱስትሪ ውስጥ እንዳልኳችሁ ቼንጅ ሲኖር ማለት ነው ከላበር ኢንተንሲቭ ወደ ካፒታል ኢንተንሲቭ ቴክኖሎጂካል ሌሎች ማሽነሪዎች ምናምን ስንጠቀም ጂኦግራፊ ራሱ ለምሳሌ አንድ ገበሬ ወደ ከተማ ከመጣ አሁን ከተማው ደግሞ እርሻን የማያስተናግድ ከሆነ አንኢምፕሎይድ ሆኖ ይቆያል ማለት ነው። ስለዚህ እንዲህ አይነት አንኢምፕሎይመንት በጂኦግራፊካል እሱን የሚሰራበትን ቦታ የእሱን ስራ የማያስተናግድ ከሆነ አንኢምፕሎይድ ይሆናል። ይህን ደግሞ ስትራክቸራል አንኢምፕሎይመንት ተብሎ ይገለጻል። ሶስተኛው ሳይክሊካል አንኢምፕሎይመንት ነው። እዚህ ጋር ደግሞ ሳይክሊካል አንኢምፕሎይመንት ማለት በኢኮኖሚክ ሳይክል የሚፈጠር የአንኢምፕሎይመንት መጠን ነው ማለት ነው። It occurs when there is a downturn or a recession in the economy. During these periods, demand for goods and services drop, leading companies to lay off workers. በዲፕሬሽን ጊዜ ዲማንድ ፎር ጉድስ ኤንድ ሰርቪስ ይወርዳል ማለት ነው። ብዙ ዲማንድ የለው ፎር ጉድስ ኤንድ ሰርቪስ። ስለዚህ ይሄ ደግሞ ካምፓኒ ኦር ፊርምስ ሰራተኛ እንዲቀንሱ ያደርጋቸዋል ማለት ነው። ስለዚህ በዚህ ሰራተኛ ቅነሳ የሚከውዝ የሚያደርግ አንኢምፕሎይመንት ነው አሁን ሳይክሊካል አንኢምፕሎይመንት የሚባለው ማለት ነው። ሶ ይህ ሜን ካውዙ ኢኮኖሚክ ዳውንተርንስ ሪሴሽንስ ኦር ዲፕሬሽንስ ዛት ሊድ ቱ አ ዲክሪዝ ኢን ዲማንድ ፎር ጉድስ ኤንድ ሰርቪስ ኤንድ ኢት ቫሪስ ዲፔንዲንግ ኦን ሃው ሎንግ ዘ ኢኮኖሚክ ዳውንተርንስ ላስት። ይህን ደግሞ ምን ያክል ላስት ያደርጋል ይሄ ሪሴሽኑ ኦር ዲፕሬሽኑ የሚለውን ይወስነዋል ማለት ነው። So example, a hotel may lay off workers during a recession because fewer people are traveling. So በሪሴሽን ላይ ብዙ ሰዎችን ስለማይንቀሳቀሱ ኢንካምም ስለሌላቸው ወደ ሆቴል የሚሄድ ነገሩ ይቀንሳል ማለት ነው። ስለዚህ ሆቴል ደግሞ ካስተመሩ ከቀነሰ ሰራተኛ ይቀንሳል ማለት ነው። ስለዚህ ሰራተኛ ሲቀነስ በሳይክሊካል አንኢምፕሎይመንት ምክንያት ነው አሁን ሰራተኛው ቅነሳ የተካሄደው ብለን ኮንክሉድ ማድረግ እንችላለን ማለት ነው። አራተኛው ሲዝናል አንኢምፕሎይመንት ነው። Seasonal unemployment occurs when individuals are unemployed at certain time of the year when the demand for labor is lower. So ይህ አይነት አንኢምፕሎይመንት ይህ ሲዝናል አይነት አንኢምፕሎይመንት ደግሞ መቼ ያጋጥማል ማለት ነው? በወቅት ነው የሚያጋጥመው። አንዳንድ ወቅቶች አሉ ላበር ዲማንዱ በጣም ሀይ የሚሆንበት ማለት ነው። ለምሳሌ ገበሬዎች በክረምት ብዙ ላበር ቀጥረው ይሰራሉ። በበጋ ግን በትራዲሽናል ፋርሚንግ ላይ ያለ በጋ ብዙ ስለማይሰራ ላበር ዲማንዱ ይቀንሳል ማለት ነው። ስለዚህ ከዛ የተነሳ አንኢምፕሎይመንት ሲዝናል አንኢምፕሎይመንት ይባላል ማለት ነው። እና this type of unemployment is common in industries like agriculture and tourism where work is depend on specific seasons or holidays. This is because such seasonal activities experience peak demand during specific seasons. Example, agricultural workers may be unemployed during offspring seasons when crops are not being harvested. ሶ በዚህኛው የምናየው በቃ ሲዝኑን ወቅቱን ጠብቆ የሚመጣ የአንኢምፕሎይመንት መጠን። ስለዚህ በዚህ በቀላሉ መያዝ ትችላላችሁ። ሶ ፋይናሊ I have put the key differences between the type of unemployment in a tabular form. ስለዚህ የአንኢምፕሎይመንት አይነቶቹ በዚህኛው ረድፍ አስቀምጬላችኋለሁ። ከውዝ ለሱ ምክንያት የሚሆኑትን ደግሞ ከስራ አስቀምጣችኋለሁ። the duration it usually take and the examples እዛ ሰማራይዝ ተደርገላችኋል ማለት ነው። ሶ ይህን ጊዜ ወስዳችሁ ብታነቡት ጥሩ አንደርስታንዲንግ ይኖራችኋል። this is all for today እና ይህ ቪዲዮ ጠቃሚ ነው ብላችሁ የምታምኑ ከሆነ ሌላም እንደዚህ አይነት የኢኮኖሚ ኮንሰፕቶችን ሊሰራላችሁ የምትፈልጉ ከሆነ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሊሰራላችሁ የምትፈልጉትን ታይትል ደግሞ ከኮመንት ስር አስቀምጡ። thank you have a blessed day